ኢኮኖሚክስ እየተወሳሰበ ካስቸገራችሁ በቀላሉ ከአጥኑ ጋር በመሆን እናጥና። በየቀኑ ሰዎች ውሳኔ ያደርጋሉ። ገበሬዎች ምን እንደሚዘሩ ይወስናሉ። የሱቅ ባለቤቶች ዋጋ ይተምናሉ። መንግስታት ገንዘብን እንዴት እንደሚጠቀሙበት ያቅዳሉ። እነዚህ ሁሉ የአንድ ታሪክ አካል ናቸው፣ የኢኮኖሚክስ ማለት ነው። በዚህ ትምህርት ውስጥ ኢኮኖሚክስ ምን ማለት እንደሆነ፣ ለምን አስፈላጊ እንደሆነና ለሀገራችን ለህይወታችን የተሻሉ ውሳኔዎችን ለማድረግ እንዴት እንደሚረዳን እንማራለን። በመጀመሪያ ኢኮኖሚክስ የሚለው ቃል ምንድን ነው የሚለውን እኔ የኢኮኖሚክስ ቃል የመጣው የቤት አያያዝ ከሚል ትርጉም ካለው የግሪክ ቃል ኢኮኖሚያ ነው። ኢኮኖሚክስ ሰዎች ገደብ የለሽ ፍላጎቶቻቸውን ለማሟላት ውስን ሀብቶችን እንዴት እንደሚጠቀሙ የሚያጠና ሳይንስ ነው። ሁላችንም ምግብ፣ ውሃ፣ መኖሪያ ቤትና ትምህርት እንፈልጋለን። ነገር ግን እንደ መሬት፣ ገንዘብ እና ጊዜ ያሉ ሀብቶች ውስን ናቸው። ኢኮኖሚክስ ያለንን ነገር በተሻለ መንገድ እንዴት እንደምንጠቀም ያሳየናል። አንዳንድ ጊዜ የውሳኔ አሰጣጡ ሳይንስ ተብሎ ይጠራል። ኢኮኖሚክስን ማጥናት ለምን ይጠቅመናል? በጥንቃቄ እንድናስብ፣ ችግሮችን እንድንፈታና አመክንያዊ ውሳኔዎችን እንድናደርግ ይረዳናል። እንደ ድህነት፣ ስራ አጥነት፣ የዋጋ ግሽበት ያሉ ችግሮችን እንድንረዳና እንድንዋጋ ስለሚረዳን ለኢትዮጵያም ብሎም ለዓለም ሁሉ ጠቃሚ ነው። ኢኮኖሚክስ ሳይንስ ነው ወይስ ጥበብ? ኢኮኖሚክስ ሳይንስም ነው ጥበብም ነው። ሳይንስ የሆነበት ምክንያት መረጃዎችንና ማስረጃዎችን በመጠቀም ምን እየተከሰተ እንዳለ ያጠናልናል። ለምሳሌ ዋጋዎች እንዴት እንደሚለወጡ፣ ሰዎች ገንዘባቸውን እንዴት እንደሚያወጡ። ጥበብ የሆነበት ምክንያት ደግሞ እንደ ድህነትን መቀነስ ወይም የስራ ዕድልን መፍጠር ያሉ እውነተኛ የህይወት ችግሮችን ለመፍታት ፈጠራችንን እንዴት እንደምንጠቀም ያሳየናል። ስለዚህ ኢኮኖሚክስ ዓለምን እንድንረዳና እንድናሻሽል ይረዳናል ማለት ነው። ኢኮኖሚክስ ለሁለት ይከፈላል፣ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ። ማይክሮ ኢኮኖሚክስ አነስተኛውን ምስል ይመለከታል። ማለትም ግለሰቦችና የንግድ ድርጅቶች እንዴት ውሳኔ እንደሚወስኑ፣ እንደነዚህ ያሉ ጥያቄዎችንም ይጠይቃል። ምን ይመረት፣ እንዴት ይመረት፣ ለማን ይመረት። ምሳሌዎቹ በአንድ ገበያ ውስጥ ያለ የጤፍ ዋጋ ወይም የአንድ ሰራተኛን ገቢ ያካትታል። ማክሮ ኢኮኖሚክስ ደግሞ ትልቁን ምስል ይመለከታል። ማለትም የአንድን ሀገር አጠቃላይ ኢኮኖሚ፣ ጠቅላላ ምርትን፣ ጠቅላላ ገቢን፣ የስራ ስምሪትንና የዋጋ ግሽበትን ያጠናል። ምሳሌዎቹ የኢትዮጵያን ጠቅላላ የሀገር ውስጥ ምርት ማለትም ጂዲፒ፣ የሀገሪቱን የስራ አጥነት መጠን ወይም አጠቃላይ የዋጋ ንረትን ያካትታሉ። በቀላሉ ለመያዝ እንዲመቻችሁ ማይክሮ ኢኮኖሚክስ አንድ ዛፍ እንደማጥናት ከሆነ ማክሮ ኢኮኖሚክስ ደግሞ መላውን ጫካ እንደማጥናት ነው። አንድ ኢኮኖሚ እንዴት እንደሚሰራ ለመረዳት ሁለቱም አስፈላጊ ናቸው። የኢኮኖሚክስ ባለሙያዎች ችግሮችን ለማጥናት ሁለት ዋና ዋና ዘዴዎችን ይጠቀማሉ። የመጀመሪያው አስተምሮታዊ ዘዴ ወይም ዲዳክቲቭ ሜተድ ይባላል። ሁለተኛው ደግሞ ተሞክሯዊ ዘዴ ወይም ኢንዳክቲቭ ሜተድ። አስተምሮታዊ ዘዴ ማለት ከአንድ አጠቃላይ ህግ በመነሳት ለአንድ የተወሰነ ጉዳይ ይተገበራል። ለምሳሌ ሁሉም ሰዎች ምግብ ያስፈልጋቸዋል። አበበ ሰው ነው፣ ስለዚህ አበበ ምግብ ያስፈልገዋል ይላል። ሁለተኛው ደግሞ ተሞክሯዊ ዘዴ ሲሆን ከብዙ ምልከታዎች በመነሳት አጠቃላይ ህግን ይፈጥራል። ለምሳሌ በእያንዳንዱ የመኸር ወቅት የእህል ዋጋ እንደሚቀንስ እንመለከታለን። ከዚህ በመነሳት አንድ አጠቃላይ ህግን እንማራለን። አቅርቦት ሲጨምር ዋጋ እንደሚቀንስ። የኢኮኖሚክስ ባለሙያዎች ሁለት አቀራረቦችን ይጠቀማሉ። ገላጭ ኢኮኖሚክስ ወይም ፖዚቲቭ ኢኮኖሚክስ እና መመሪያ ሰጪ ኢኮኖሚክስ ወይም ኖርማቲቭ ኢኮኖሚክስ። የመጀመሪያው ገላጭ ኢኮኖሚክስ ምን አለ፣ ምን ይከሰታል ያሉ ጥያቄዎችን ይመልሳል። ለምሳሌ በኢትዮጵያ ያለው የዋጋ ግሽበት 12 በመቶ ጨምሯል የሚለውንም ጥያቄ ይመልስልናል። ሁለተኛው ደግሞ መመሪያ ሰጪ ኢኮኖሚክስ ኖርማቲቭ ኢኮኖሚክስ የምንለው አስተያየቶችን ወይም ምክሮችን ይሰጣል። ምን መሆን አለበት የሚለውንም ይመልሳል። ለምሳሌ መንግስት ለወጣቶች ተጨማሪ ስራ ዕድል መፍጠር አለበት የሚለውን እንደ መልስ እንደ አስተያየት ይሰጣል ማለት ነው። በማንኛውም ኢኮኖሚ ውስጥ 3 ዋና ዋና ውሳኔ ሰጪ ቡድኖች አሉ። እነዚህም የኢኮኖሚ ተዋናዮች ወይም ኢኮኖሚክስ ኤጀንት ይባላሉ። የመጀመሪያዎቹ ቤተሰቦች ናቸው። ሁለተኛው ደግሞ የንግድ ድርጅቶች፣ ሶስተኛ መንግስት። እንዴት ቤተሰቦች የኢኮኖሚ ውሳኔ ሰጪ ሆኑ ካላችሁኝ፣ ቤቱን በሚያስተዳድሩበት ወቅት የሀብት፣ የመሬት፣ የጉልበትና የካፒታል ባለቤቶች ናቸው። ስራቸውን ለድርጅቶች ይሸጣሉ፣ አሊያም ተቀጥረው የሚሰሩ ከሆነ ጉልበታቸውን ለድርጅቶች ያውላሉ ማለት ነው። በዛም
ገቢ ያገኙበታል። ያንን ገቢ በእቃዎችና በአገልግሎቶች ላይ ያውሉታል። እንዲሁም ካገኙት ገቢ ላይ ግብር ይከፍላሉ። ከገንዘባቸውም የተወሰነውን ይቆጥባሉ። ስለዚህ በዚህ ኢኮኖሚ ላይ ውሳኔ ሰጪዎች ቤተሰቦች ናቸው ማለት ነው። ሁለተኛው ደግሞ የንግድ ድርጅቶች። የንግድ ድርጅቶች የእቃዎችና የአገልግሎቶች አምራቾች ናቸው። ድርጅቶች ሰራተኞችን ይቀጥራሉ፣ ጥሬ እቃዎችን ይጠቀማሉ፣ ምርቶችን ይፈጥራሉ። የሰሩትን ለቤተሰቦች፣ ለመንግስትና ለተለያዩ ድርጅቶች ይሸጣሉ። ስለዚህ የንግድ ድርጅቶችን የኢኮኖሚ ውሳኔ ሰጪዎች ናቸው ማለት ነው። ሶስተኛው መንግስት ለሁሉም ሰው አገልግሎቶችን ይሰጣል። ትምህርት ቤቶችን፣ መንገዶችን፣ ሆስፒታሎችን እና ደህንነቶችን ይገነባሉ። ለእነዚህም ለመክፈል ከቤተሰቦችና ከድርጅቶች ግብር ይሰበስባሉ። አገር እንድታድግና እንድትለወጥ እያንዳንዱ ዜጋ ግብር የመክፈል ግዴታ አለበት። ስለዚህ በዚህ ህይወት ውስጥ መንግስት ትልቅ ኢኮኖሚ ውሳኔ ይሰጣል ማለት ነው። በመጨረሻም ኢኮኖሚክስ ምንድን ይጠቅማል ካላችሁ፣ ኢኮኖሚክስ ሰዎችና ሀገራት እንዴት ምርጫ እንደሚያደርጉ፣ ወጫቸውንና ገቢያቸውን እንዴት እንደሚያብቃቁ የሚያጠና ትምህርት ነው። ያለንን ነገር በጥበብ በመጠቀም የተሻለን ነገር ለመገንባት ያስተምረናል። ከትንሿ ቤተሰብ እስከ መላው ሀገር ድረስ እያንዳንዱ ውሳኔ ዋጋ አለው። ኢኮኖሚክስን በመረዳት ህይወትን ራሷን እንረዳለን። እናም እንዴት የተሻለ ማድረግ እንደምንችል እናጠናለን፣ እናውቃለን።